ሰላም ጋይስ እንዴት ናችሁ? ደህና ናችሁ? አለን ትሬደሮች። እሺ እዚች ጋር የሁለት ሳምንት ያለፈው ሳምንት እና የዚህን ሳምንት ሪካፕ ነው የምናየው እና እዚች ጋር ማርኬት ሙቭመንቱ እችኛዋ ሰፖርት ሌቭል አለች። ሶ ማርኬት እችኛዋን ሌቭል ሪስፔክት አርጓት ጀስት ብሬክ አርጓት ምን አረገ እዚህ ወደ ታችን የመጣው እዚህኛው ማርክ አድርጌ ላሳያችሁና እዚህኛዋን ቦታ ፊል አርጓት ነው ወደ ላይ ወጣው። ይሄ ቦታ ምንድነው ማርክ አድርጌው ነበር። ምንድነው ይሄ ቦታ ካላችሁን ጀስት ዊክሊ ላይ ሄጄ ላሳያችሁና እዚች ጋር ያለው ዊክሊ ላይ ካያችሁት ጥቁሩ ማለት ነው ብሬክ ኦፍ ስትራክቸር ሶሪ ኦርደር ብሎክ ማለት ይቻላል። ጀስት ብሬክ ኦር ብሎክ ምንም ፌር ቫልዩ ጋፕ ማለት ብቻ እዚህ ጋር ኪ ሌቭል ነው ማለት ነው ለኛ። ያኛው ፊል አርጎ ወደ ላይ ወጣው ሰው ብሬክ ካረገ በኋላ እዚህ ጋር ፊል አርጎት ምን አረገ እዚች ጋር ያለውን ሬዚስታንስ ሌቭል ብሬክ ያደርገው መስሎኝ ነበር እኔ ማለት ነው። ዋን አወር ላይ እዚች ጋር እንደምታዩት ብሬክ ያደርገው መስሎኝ ነበር። ጀስት ፎልስ ብሬክ ነበርና ጀስት በዛ ምክንያት ነው ሉዝ ያደርኩት ማለት ይቻላል። እንዴት ከዚች ጋር ብሬክ ያደረገ መስሎኝ ማርኬት ጀስት ወደ ላይ ነው ኤክስፔክት አደረኩኝ እና የተወሰነ ኮንሶሊዴት እዚህ ጋር ነው ትክክለኛው ብሬክ ያደረገው እዚህ ጋር ነው፣ ግን ያኛው እዚህ ጋር ፎልስ ነበር ማለት ትሬንድ ላይ ነው አልሰራም። ሶ የተወሰነ ኮንሶሊዴት ሲያደርግ ፌር ቫልዩ ጋፕ ነበረ እሱ ነው አይቼ ገባሁት፣ ግን ሉዝ ነው ማለት ነው። ኤስኤልን የፌር ቫልዩ ጋፕ ሀፍ ላይ ነበር ያደረኩት። እዚህ ጋር ሁለተኛው ትሬድ ደግሞ እዚህ ጋር ሪጀክት ሌቭል አለ ጀስት እሱ ሪስፔክት ላይ ያደርግ ነው የመጣው ብሬክ አድርጎታል ብዬ ነው ያሰብኩት ስቲል ማለት ነው ያኛውን ማለት ነው። ከዛ ይሄኛውን ሪጀክት ሌቭል እና ኢምባላንስ ስላለ እሱን ቦታ አሁን ማርክ ያደረኩት ሪስፔክት ላይ ያደርግ ነው የመጣው ብዬ ኢንትሪ ወሰድኩኝና ኤስኤልን ደግሞ ከስር ያሉ ቦታ ሰፖርት ሌቭል ሪጀክት ያደረገበት እሱ ጋር እኩኝ ኤስኤልን በጣም ሴቭ የሆነ ቦታ ነው ኤስኤልን ያስቀመጥኩኝና ማርኬት ምን አደረገ ኤስኤል ጋር መጥቶ ሳይነካውን ወደ ላይ ወጣ። ግን ከላይ የምታዩት እዛ ጋር ብሬክ ኢቭን አድርገነዋል ማለት ነው። እኛ ቶሎ ብሬክ ኢቭን አድርጉት ብዬ ነበር እዚህ ጋር ማርኬት ስትራክቸር ሽፍት እንደሰራ ብሬክ ኢቭን፣ ግን ኤስኤልን ሳይነካ ማርኬቱ ወደ አሰብነው ቦታ ነው ይሄዳል ማለት ነው እንደምታዩት እና ከድብሱላት ፋሲች እና እዚች ጋር ደግሞ የታለ እዚች ጋር ደግሞ የገባሁት እዚህ ጋር እንትን አለ ሬዚስታንስ ሰፖርት ሌቭል ብሬክ አድርጎ እዚህ ጋር ሉዝ አድርገናል። የተወሰነ ሄዶ እዚህ ጋር እንደ ሰፖርት ተጠቅሞት ወደ ታች ወረደ ማርኬት ስትራክቸር ሺፍት ሰርቶ እዚህ ጋር ደግሞ ቀዩ ቦታ ላይ ብሬክ ኦፍ ስትራክቸር ሰርቶ ወደ ላይ እየወረደ ነው ብዬ ምናልኩ ኤክስፔክት አርኩኝ ማለት ነውና ኤክስፔክት አርጌ በቃ የሆነ ብቻ የችኮላ ነው የገባሁት ታውቃላችሁ። እና አቆ ነበር በቃ ሲገባውም ጀስት ፌር ቫልዩ ጋፕ አይቼ ምናምን የገባው፣ ግን ልክ እንዳልሆንኩ ጀስት የሚነግራችሁ ነገር አለ አይደለ? ሶ እዚህ ጋር እንደዛ ገብቼ ወዲያው ምን አደረገኝ ስቶፕ አውት አደረገኝ ማለት ነው። የተወሰነ ሙቭ ሲያደርግ ብሬክ ኢቭን ላደርግ ነበር ስቶፕ አውት አደረገኝ። እዚህ ጋር ማርኬት ስትራክቸር ሽፍቱን ሰርቶ ወደ ላይ ሲወጣ የፈጠነ ጀስት አወቅኩት በቃ ጀስት ወደ ላይ እንደሆነ ሹር ነበርኩኝ እኔም ልክ ስቶፕ አውት ሲያደርገኝ ጀስት ስለዚህ ባይገባው እንደ ሪቬንጅ ትሬንድ ነው ለኔ ሪቬንጅ። ሶ በጣም ያዘንኩት በዚህ ቀን ከ8 ወር በኋላ ነው ሪቬንጅ ትሬድ ያደረኩትኝና አዝኜ ነበር፣ ግን ዊን ነበር እና ሹር ስለሆንኩ ነው እንትን ደግሜ ትሬድ ያደረኩትኝ በዛው ታይም ላይ። ግን እንትን ዊን ነበረ፣ ግን ማድረግ አልነበረብኝም እውነቱን ለመናገር ከ8 ወር በኋላ ስህተት ሰራው። አሁን ደግሞ 1 አመት ከ4 ወር ስህተት አልሰራም ማለት ነው፣ እጥፍ እናደርገዋለን። እሺ ብቻ እንደዛ ነው። እዚች ጋር ማርኬት ሌኛው እንደሚገባውት እዚህ ጋር ካያችሁ እዛ ጋር ማርክ ያደረኩበት ቦታ ሪስፔክት አድርጎ ብሬክ ኦፍ ስትራክቸር ሰርቶ እዚህ ጋር ብሉ ማርክ ያደረኩት ሰማያዊው ተደጋጋሚ ማርኬት ሪጀክት ያደረገበት ቦታ ላይ ኢንትሪ ነው የወሰድኩት። ሁለት ፖዚሽን ነበር የከፈትኩት። አንዱን ስንት ነው 1250 ላይ ዘጋሁት፣ አንዱን 1232 ነው ሆልድ ያደረኩት የኛውን እና ያበደ ትሬድ ነበረ ኤክስኪዩት ያደረኩት። ሰላም ጋይስ እንዴት ናችሁ? እቺኛዋን 1232 እንዴት ካች እንዳደረኩ ልንገራችሁ፣ የሆነ ነገር ትማሩበታላችሁ። እዚች ጋር ያለ ፌር ቫልዩ ጋፕ አለ። ከዚህ በፊት እቺኛዋ ቀይዋ ላይን እቺ ትሬንድ ላይን ነች። ከሪቨርሳል ጀምሮ ያለ ጽድት ያለ ትሬንድ ላይን ነበረ። ሙቭመንቱ ማርኬት ስትራክቸሩ አፕ ትሬንድ ነበር፣ ብሬክ ኦፍ ስትራክቸር እየሰራ እየወጣ ነበርና እዚች ጋር ካያችሁት እቺኛዋን ላይን ሪስፔክት እንዳረጋት መታቁት። እዚች ጋር ብሬክ ኦፍ ስትራክቸር ሰርቶ ለመውጣት እየሞከረ ነውና ጀስት መጀመሪያ ማርኬት ስትራክቸሩን ከለየው በኋላ ይሄ ማርኬት ወደ ላይ ሆነ ሹር ነበርኩኝና እንዴት ነው ኢንትሪ ለመውሰድ የሞከርኩት። እዚች ጋር ካያችሁ ብሬክ ኦፍ ስትራክቸር ሰርቷል። ፕላስ እዚህ ጋር በሰማያዊ ማርክ ያደረኳት ማርኬት ተደጋጋሚ ሪጀክት ያደረገበት ቦታ ነው። ከዚህ በፊትም ከዚህ በኋላም ሪጀክት እያደረገ ያለበት ቦታ ነው። ሶ እዚች ጋር ካያችሁ እዚህ ጋር ጠብቄ አንድ
ገብቼ ነበረ ማለት ነው። ተመሳሳይ አንድ ገብቼ 1.5 ከሄደ በኋላ በብሬክ ኢቨን አስወጥቶኛል። እኔም ቶሎ ነው ብሬክ ኢቨን ያደርኩት፣ ምክንያቱም እዚህ ጋር ያለ ኢምባላንስ ስላለ ፈርቼው ነበር ይወርዳል ብዬ ማለት ነው። እና እንዳሰብኩትም ወርዶ ሪስፔክት አድርጎት ልክ ወደ ላይ ለመውጣት ሲሞክር እዛው ሪጀክት ሲመጣልኝ ኢንትሪ ወሰድኩኝ ማለት ነው። ከዛ እስኬት ድረስ ጠበቁት። ሁለት ፖዚሽን ነበር የከፈትኩት። አንደኛውን 1:50 ላይ ክሎዝ አደረኩት፣ አንደኛውን ደግሞ 1 ሀወር ላይ ያለ ፌር ቫልዩ ጋፕ ድረስ ሆልድ አደረኩት። መጥቶ ቲፒ ነካ ማለት ነው። እዚች ጋር ከመግባቴ በፊት እዚህ ጋር እንደምጠብቀው ቴሌግራም ቻናል ላይ ፖስት አድርጌው ነበረ። እንደምጠብቀው እዚህ ሌቭል ላይ እንደምገባ ተናግሬ ነበረና እንዳሰብኩት ማርኬት የምፈልገው ቦታ ሄዶልኝ እንደምታዩት ተመልሷል ማለት ነው። እና እንደዚህ ነው የገባሁበት ምክንያት። ያው መጀመሪያ ማርኬት ስትራክቸሩ በደንብ ከለየው በኋላ የቱ ጋር ነው በትንሽ ኤስኤል ገብቼ በደንብ የሚይዝበትን ቦታ ሲጠብቅ ነበር። ለሱም የተጠቀምኩት ነገር ማርኬት ተደጋጋሚ ሪጀክት ያደረገበትን ቦታ ፈልጌ ኤክስኪዩት አድርኩኝ ማለት ነው። እና እንደዚህ ነው የገባሁት። የሆነ ነገር ትማሩበታላችሁ ብዬ አስቤ ነው። ይመቻችሁ። እና 1:32 ይዘናል። ብቻ 5 ዓመት ጠብቄያለሁ ይሄንን ያዝና ይገባኛል ወይስ እንዴት ነው? እስቲ ብቻ እንጃ ደስ ብሎኝ ነበረ። ሆልድ ማድረጉ በጣም ከባድ ነበረ። መግባቱ ቀላል ነው፣ ባይዘው ሆልድ ማድረጉ ነው ከባድ፣ መጠበቁ ነው ከባድ 1:32 ድረስ እና እሱ ነው ከባድ እንጂ ይሄንን ፖዚሽን መያዝ ባይዘው ይሄንን ፖዚሽን መክፈት ወይ ይሄንን ኤክስኪዩት ማድረግ በጣም ቀላል ነገር ነው፣ በጣም ከምላችሁ በላይና እዚህ ጋር ሁለተኛው ትሬድ ደግሞ እቺኛውን ቦታ ማርክ ያደረኳትን ብሬክ ካደረገች እቺኛውን ቦታ ማለት ነው ብሬክ እንዳደረገልኝ ሹር ሳደርግ ሁለተኛ ብሬክ ኦፍ ስትራክቸሪን ጠብቄ ሎወር ታይም ፍሬም ላይ 5 ላይ ነው ባሚንስ ላይ ብቻ ሁለተኛ ብሬክ ኦፍ ስትራክቸሪን ጠብቄ ኤክስኪዩት አድርኩኝ ማለት ነው። እዚህ ጋር 1 ሚኒት ላይ ላሳያችሁ ቺኛዋ ማለት ነው። እዚህ ጋር ብሬክ ኦፍ ስትራክቸር ሲሰራልኝ ምን አድርኩኝ? ኤክስኪዩት አድርኩትኝ ማለት ነው። እና ሶ ዋነኛው ያን ሌቭል ብሬክ ማድረጉ ነው ለኔ እዚህ ጋር እንድገባ ያደረገኝ። ኤስኤልኤን ደግሞ ከታች ካሉት ሰፖርት ሌቭሎች አሉ አይደል ሪጀክት የተደረገበት ተደጋጋሚ እሱም ቦታ ምን አደረኩኝ? ኤስኤልኤን አደረኩ። ሶ በጣም ሴቭ ነኝ ማለት ነው። እና ኤክስኪዩት አደረግ ነው ማለት ነው። ሶ እንዳለ ደግሞ እኔ ከመግባቴ በፊት ቴሌግራም ላይ ፖስት አደርጋችኋለሁ። ቢፎር እና አፍተር ሁሉ ጊዜ ፖስት አደርጋለሁ ማለት ነውና ሳልገባውም ፖስት አደርጋለሁ። ስለዚህ በቃ የማሳየውንና እዚህ ጋር የማውራውን ነው አይቼ የምገባው ማለት ነው። ስለዚህ ሌላ ነገር የለውም፣ የተለየ ነገር የሚለየን ነገር የሆነ እኔ በቃ ምገባ ጨክኜ እገባለሁ፣ ወስናለሁ። ሁለተኛ ነገር ደግሞ ካለኝ ዳታ አንፃርና ካለኝ ሳይኮሎጂ ካለኝ ኮንፊደንስ አንፃር ነው እንጂ እናንተም ማንም ሰው ኤክስኪዩት ማድረግ ይችላል። ይሄንን ነገር በጣም ቀላል ነው። እዚች ጋር ሁለተኛው ደግሞ እዚህ ጋር ማለት ካያችሁ ብሬክ ኦፍ ስትራክቸር ሰርቶ እዚህ ጋር የተወሰነ ማርኬት ምን ያደርግበት ቦታ አለ፣ ሰፖርት ሌቭል አለ አይደል ሳይድ ዌይ የተወሰነ የደበት ቦታ እሷን ቦታ ብሬክ እስኪያደርጋት ጠበቅኩኝ ማለት እዚች ጋር ካያችሁ እሷን ቦታ ቀዩዋ ላይ ብሬክ ካደረገልኝ በኋላ ማርኬት የተወሰነ ዲስካውንት ሌቭል ማለት ትችላላችሁ ወደ እሱ እስኪመጣ ጠበቅኩኝ። ኢምባላንስ ነበር እዚች ጋር የምታዩት ኢምባላንስ፣ ወዲያውኑ እሷ ኢምባላንስ ፊል ሲያደርጋትና ሎወር ታይም ፍሬም ላይ 1 ሚኒት ላይ ነው አይ ቲንክ የተወሰነ ሪአክሽን ጠብቄ ኢንትሬን ወሰድኩኝ ማለት ነውና ኤስኤልን ደግሞ ከዚህ ከሰፖርት ሌቭሉ በታች አልኩትኝ ሴቭ ለመሆን ሶ ኤስቲፒ እዚህ አካባቢ ምናምን ነበረ 1 2 3 ማለት ነው ኤክስኪዩት አደረኩ 1 2 3 ነው አድረር የምጠቀመው ብዙ ጊዜ ማለት ነው። እና እዚች ጋር እንደዚህ ነው ማለት ነው የገባሁት። እዚህ ጋር ደግሞ ሐሙስ እና ሮብ ሐሙስ አርብ አልገባውም ማለት ትችላላችሁ። ሮብ አልገባውም። ሐሙስ የምጠብቀው ሴታፕ ነበር አልመጣልኝም። አርብ ማርኬት ዝግ ነበረ፣ በዛ ምክንያት አልገባውኝም። ግን ከዛ ፊት ማክሰኞ ያበዱ ትሬዶች 1:32 ድረስ ነው ያስኩትኝ። ስለዚህ ቢዘጋም 2 ሳምንት ቢዘጋም ትላለህ። አይ ብቻ ተዘግቶ ነበር እና በዛ ምክንያት አልገባውም። ግን እዚህ ጋር ስጠብቅ ነበረ ማለት ነው። ሐሙስ ላይ ተጀምሮ አርብም ስጠብቅ ነበር፣ ግን አርብ ተዘጋ። ሐሙስ አልመጣልኝም። እዚህ ሌቭል ላይ ፖስት አድርጌው ነበረ። ይሄን ቦታ ብሬክ ካደረገ በኋላ ሁሉ ጊዜ ትሬድ ሶል ባይ ዘ ዌይ ኮንፈርሜሽን አይቼ ነው የምጠብቀው። ሴታፕ አለ፣ እሱን ካገኘው በኋላ የምፈልግበት ቦታ ከመጣ በኋላ ግዴታም ኮንፈርሜሽን ጠብቃለሁ። ያለ ኮንፈርሜሽን ምንም ነገር ኤክስኪዩት አላደርግም ማለት ነው። እና እዚች ጋር ካያችሁ እዚህ ከስር ደግሞ እቺኛዋ ትሬንድ ላይን ቀይዋን ትሬንድ ላይን እና ሰፖርት ሌቭል አለች እቺኛዋ ጥቁሯ ማለት እሷን ቦታ ብሬክ ካደረገ ደግሞ ወደ ሴል ኦፖርቹኒቲ እጠብቃለሁ። ልክ እንደዚህ ብዬ ፖስት አድርጌ ነበረ፣ ግን ምን ያደርጋል ብሬክ አላደርግም። ሰኞ ደግሞ ይህንኑ ተመሳሳይ ነው የምጠብቀው። ሰኞ ትሬድ አልገባም፣ ግን ይሄኛውን እጠብቀዋለሁ ማለት ነው። ምክንያቱም ከሮብ ጀምሮ ስጠብቀው የነበረ ሴታፕ ነው። ስለዚህ ሰኞ አሪፍ ከሰጠኝ አሪፍ ኮንፈርሜሽን ከሰጠኝ ልክ እንደዚህ እንገባለን ማለት ነው። አብረን እናየዋለን። የሆነ ነገር እንደተማራችሁበት ተስፋ አድርጋለሁ ጋይስ። ከዚህም በላይ አሻሽዬ ከዚህ በኋላ ለማምጣት እሞክራለሁ። ፎሎ ሰብስክራይብ እና ሼር ማድረግ አድርጉልኝ በቃ ትሬደሮች፣ እና ይመቻችሁ። እና ጋይስ የትኛውንም ትሬድ የትኛውንም አራር ኤክስኪዩት ማድረግ ቀላል ነው። ባይ ማለት ሴል ማለት ቀላል ነው። ሆልድ ማድረጉ ነው የተወሰነ የሚከብደው እንጂ
የሆነ እኮ ኢንትሪ ሞዴል እኮ ተጠቅማችሁ ገብታችሁ ሆልድ ማድረግ ትችላላችሁ። ከ30ቱም በላይ ሊሄድ ይችላል። ግን ሆልድ ማድረግ እኮ ከባዱ ነገር ሁሉ ነገራችሁ ሊፈታተናችኋልና ከዛ አንግል ነው እንጂ እንትን በጣም ሲምፕል የሆነ ነገር ነው መያዝ ሰው እና ግን አንድ ሰው የሆነ አረር ስለያዘ እናንተ መያዝ አለባችሁ ብዬ አላስብም። ምክንያቱም ጊዜ ያለው ለሁሉም ነገር ነው። አሁን 5 ዓመት በኋላ ነው እንደዚህ አይነት አረር ያስኩትኝ። ባይገርማችሁ 15 እና 30ቱን በአንድ ቀን ነው ያስኳቸውና እስከ ዛሬ ድረስ 13 ነበር የኔ አረር። 5 ዓመት ቢግ የሚባለው 13 ነው እና ብዙ ጊዜ 20 ምናምን ገብቶ ይመለሳል፣ ብሬክ ኢቭን ይነካብኛል ምናምን። በጣም እሱ ደግሞ እንዴት እንደሚበሳጭ በጣም ከባድ ነው። ከጠብቃችሁት ቲፒ ጋር ደርሶ ምናምን አስሩት ምናምን አረርኩ ሂዱ ምናምን ከዛ ጠዋት ስትነሱ ተመልሶ በብሬክ ኢቭን ምናምን ወጣችኋል። በቃ እንዲህ አይነት ቀናት አልፋችሁ የሆነ ቀን ሲመጣ ትይዙታላችሁ። ከዛ በኋላ ደግሞ ደስ የሚለው ነገር አንዴ ከያዛችሁ በኋላ ደጋግማችሁ ትይዙታላችሁ። በቃ እኔ እሱን ነው የምፈልገው፣ አንዴ መያዝን ነው የምፈልገው። ከዛ በኋላ ትደጋግሙታላችሁ። ምክንያቱም ሆልድ ማድረግን ትማራላችሁ። ብሬክ ኢቭን ተመልሶ ብሬክ ኢቭን ቢነካም ምንም ግድ አይሰጣችሁም። ነገም ሌላ ቀን እንደሆነ ትማሩበታላችሁና ጊዜ ያለው ለሁሉም ለማለት ነው። የሆነ ነገር ትማሩበታላችሁ ብዬ አስቤ ነው። ይመቻችሁ ትሬደሮች።